እንዴት ናችሁ? ባጋጠመኝ የጡት ካንሰር በሽታ ተሞክሮዬን ስለ በሽታው፣ ስለ ሕክምናው፣ ስለ ሁሉ ነገር ለሌሎች ይጠቅማል ይሆናል ብዬ ለመካፈል አዲስ ዩቲዩብ ቻናል ከፍቼ አንድ ሁለት ቪዲዮ ፖስት ካደረኩኝ በኋላ ተመልሼ ጠፍቻለሁና 2 ወር ከዛ በላይ ነው የጠፋሁት። እና ለምንድን ነው የጠፋሁት? ለምንስ አሁን ተመልሼ መጣሁኝ? እነግራችኋለሁኝ። ደህና ነኝ፣ በሰላም ነው የጠፋሁት። ላለፉት 2 ዓመታት ሙሉ ህክምና ላይ ነበርኩኝና አሁንም ህክምና ላይ ነኝ የሚገኘው። በጣም ብዙ ህክምናዎች አድርጋለሁ። ኬሞቴራፒ፣ ሰርጀሪ፣ ራዲዬሽን፣ ሆርሞን ቴራፒ፣ በጣም ብዙ ህክምናዎች፣ በጣም ብዙ መድኃኒቶች አድርጋለሁ፣ ወስጃለሁ። አሁንም እየወሰድኩ እገኛለሁ። የካንሰር በሽታና ህክምናው ከሌላ በሽታና ህክምና ለየት የሚያደርገው ምንድነው? የሆነ የሰውነታችን ክፍል ታሞ እሱ ብቻ የሚታከም አይደለም። ካንሰር ሲሆን ጠቅላላ ሲስተም ነው የሚሆነው። አንድ ቦታ ብቻ አይደለም የሚታከመውና ሁሉ ነገራችን ነው ቄሪር የሚያደርገው። ጠቅላላ ነው የሚቆጣጠረን። ሙሉ አእምሯችን ይቆጣጠራል። ጫናው በጣም ሰፊ ነው፣ የማይደርስበት ቦታ የለምና አካላው ብቻ አይደለም ጉዳቱ። ጫናው የሚሆነው ስነልቦናችን ጫና አለው፣ አእምሯችን፣ ስሜታችን፣ የማይነካ ነገር የለምና እኔም በዚህኛው ጫና ውስጥ ነኝ ያለሁት። ከዛ ምን ወሰንኩኝ? ራሴን ማዳመጥ እንዳለብኝ፣ ስሜቴን መረዳት እንዳለብኝ እንደዛ አይነት ወሰንኩኝና ምንድነው ያጋጠመኝ? የሆነ ነገር መስራት ሳስብ ይቺ ከ2 ዓመት በፊት የነበረች ዓለም ፀሐይ፣ ይሄ በሽታ ከመምጣቱ በፊት የነበረች ዓለም ፀሐይ አለች። አሁን ያለችው ደግሞ እዚህ በህክምና ላይ ያለች ዓለም ፀሐይ አለችና አወዳድራለሁ ራሴን ሳወዳድረውና ከ2 ዓመት በፊት በቀላሉ መሰራቸው የነበሩ ስራዎች አሁን መስራት ሲያቅቱኝ በጣም እጨነቃለሁ፣ ውስጤ ይረበሻል። ያው በህይወት እስካለን ድረስ መኖር አለብን፣ መስራት አለብን፣ መኖር አለብን እና እንደኔ ያለ ቤተሰብ ልጆች ያለው ደግሞ ኃላፊነቱ ጫናው ትንሽ ከበድ ይላል። ምክንያቱም እቺ የኔ የምላት ህይወት የኔ ብቻ አይደለችም፣ የእነሱም ናትና የኔ ጉዳት እነሱም ጋር ይደርሳል። ስለዚህ መስራት አለብኝ፣ መኖር አለብኝ፣ የእነሱን ኃላፊነት ስላለብኝ ማለት ነው። እና ከ2 ዓመት በፊት የምሰራው የነበረው ስራ መስራት ስጀምር፣ ለረጅም ሰዓት መቀመጥ ስጀምር፣ የሆነ ነገር ወይም ማንበብ ስጀምር በጣም ያቅተኛል። ምክንያቱም ለካንሰር በሽታ ተብሎ የሚሰጥ ህክምና መድኃኒት እያንዳንዳቸው የራሳቸው የሆነ ጉዳት አላቸው እና ሳይድ ኢፌክት አላቸው። በዛ ምክንያት የሚመጡ ሳይድ ኢፌክትስ አሉና በዛ ምክንያት የሚመጣ መስራት ሲያቅተኝ እረበሻለሁ። የተስፋ የመቁረጥ ነገር፣ እንደዛ አይነት ስሜት ይሰማኛል። ውስጤን እጨነቃለሁ። የሆነ ነገር መስራት ሞክርና አቋርጠዋለሁ። የሆነ ነገር ጀምራለሁ፣ አቋርጠዋለሁ። ነካ ብቻ ሆነ ስራዬን ማለት ነው። ጀምሬ የምጨርሰው ነገር የለም። እንደዛ ሲደጋገም ምን ሆነ? ተጨናነቅኩኝ፣ በጣም ተጨናነቅኩኝ። ራሴን ለማዳከም የማላደርገው ነገር አልነበረም። አንዳንዴ ከ2 ዓመት በፊት እንደ ዝም ብሎ የመዝናኛ ነገር አለ አይደል? የሆነ ስቴር መውጣት፣ ደረጃ መውጣት ራሱ በጣም እወዳለሁና ስራ ቦታ ሳይቀር እንደዛ አይነት ልምድ ነበረኝ። ጓደኞቼ፣ የስራ ባልደረቦቼ ያስታውሱት ይሆናል። እስከ 22 ደረጃ እስከ 22 ስቴርስ እንወጣ ነበር፣ እንመላለስበት ነበር እና አሁን ደረጃ መውጣት ስጀምር 2ኛ ደረጃ ስደርስ ይደክመኛል። አንዳንድ ቀንማ 1ኛ ደረጃ ስደርስ ራሱ ነው የሚደክመኝና እንደዛ አይነት ሲሆን በጣም እጨነቃለሁ። ምክንያቱም የሆነ ተስፋ መቁረጥ፣ በቃ ወደዛ መመለስ ማልችል አይነት ነገር እንደዛ ሲሆንብኝ፣ ይሄ ሲደጋገምብኝ ምን አሰብኩኝ? ራሴ በደንብ ተረጋግቼ በተረጋጋ ሁኔታ ረጅም ጊዜ ሰጥቼ እረፍት ሆኜ ውስጤን በደንብ መፈተሽ እንዳለብኝ፣ ውስጤን በደንብ አንደርስታንድ ማድረግ እንዳለብኝ፣ ስሜቴን መረዳት እንዳለብኝ እንደዛ አይነት ወሰንኩኝና እንደዛ አይነት እያደረኩ ነበር። እንደዛ በማድረጌ ምንድነው ያገኘሁት? ምንድነው የተማርኩት? ከዛ በምንም ተአምር አሁን ያለችው ዓለም ፀሐይ ከ2 ዓመት በፊት ይሄ በሽታ ከመምጣት በፊት የነበረች ዓለም ፀሐይ በምንም ተአምር መወዳደር እንደሌለብኝ
ቢቻል ያ ህይወት በዚች መሬት በዚች ምድር በምንኖርባት ባለበት ተቀምጦ የሚጠብቀን ነገር የለምና ስለዚህ እኔም ወደ ኋላ መመለስ በምንም ተአምር እንደሌለብኝ ቢቻል አሁን ያለች ዓለም ፀሐይ ከ2 ዓመት በፊት የነበረች ዓለም ፀሐይ መገናኘት ደግሞ ህይወት ወይም ደግሞ ከዛ መቀጠል እንዳለብኝ ነው የተረዳሁትና ምክንያቱም አሁን እያሳለፍኩት ያለሁት ነገር በጣም ከባድ የእግዚአብሔር ጉልበት ካልተጨመረበት የተለየ ጥንካሬ የተለየ ብርታት የሚፈልግ መሆኑን ተረድቻለሁ። እኔ እንዲያውም በጣም ጎበዝ፣ በጣም ብርቱ፣ በጣም ቻይ፣ በጣም ተስፈኛ መሆኔ ነው የተረዳሁትና ስለዚህ አሁን ተመልሼ መጥቻለሁ። የሌሎች ተሞክሮን መካፈል አስቤ ቻናል የከፈትኩትን እቀጥልበታለሁ። እንደዚህ ለማለት ነው የመጣሁት።